የሚስቱን ስማን ብሎ ሴቭ እናደርግ ተቃለ አበበ ነው። አየሽ 2012 እንቁጣጣሽ ዶሮ ሰራለሁ ማታ ሽንኩርት አቅሏላለሁ። እሺ መብራት ይጠፋና የሱን ስልክ ወስጄ እዚህ ውስጥ ከትቼ እንትንላለሁ። አቁላያለሁ። ጮኸ ስልኩ። እሺ አበበ ነው። ሄሎ አበበ ሲል አንተ አብርሃም ሚኖነክ ነው መተከነን ዶሮ አታርዲም? መጣለው ችግር የለም ዶሮን አስተካክለሽ ጠብቂኝ ነው ያልኳት። እግዚአብሔር ነው። እሺ ካለበዛ አታወራባ ሚስት እንዳለው ያወቀች ማለት ነው። እኔን ሁሉ ታቀኛለሽ ልንገርክ። እሷ ያ የተሟላ ቤት ውስጥ መግባትን ያየችው እኔ የሰው ሀገር ሰው ስለሆንኩኝ በርግጌ ጠፋለሁ። አንቺ አስወጣ ማለት ነው። አዎ አልጠየቅኩትም፣ አላወራሁም። ምህረት በህይወቷ ተረጋግታ የምታውቅበት የመጀመሪያ ምሽት ነው ልንገርክ። በእውነት እግዚአብሔርን ለምን እንደሆነ ልንገርክ። ለምን በዓልን ረብሼ ልጄን ላስከፋው? ጎበዝ የራሴን ህይወት በገዛ ፍቃዴ በገዛ ስሜቴ ገደልኩታ። የልጄን ደስታ ስለምን ልግደለው? አበባ ዞራለሁ ብሎ ያዘጋጀውን አበባ በሐዘን ለምን ልቀይርበት? አይ እውነትም አስተዋይ ሆነሻል ማለት ነው። ጸጥ ነው ያልኩት። ከዛ አብርሃም ስልክ ፈልጎክ ነበር አልኩት። ማን ነው? አበበን የደወለው። አናገረሽ አለኝ። አይ ሄሎ ስል ዘጋ አልኩት። ጊዜ ሚስት እንዲያርጋ ሊሆን ይችላል። አውቃ ለልጆቿ ስትል አበበችን አበበ ብላ ሊሆን ይችላል። አንድ ቀን መድኃኒዓለም ሳያጋልጥ ቶሎ ተመለስ። እሺ ከዛ አልሽው? አዎ አለቀስሽው? ኧረ በፍፁም ከዚህ የበለጠ ፈተና ያየው ሰውዬ ተቀማው ብዬ ላልቅስ። እቺን ደግሞ ዶሮ ሰራሽ ግን ድብና አድርጌ ከመሄዱ በፊት ማለት ነው። እሷ ጋር ሄደ። ከዛ ቆይ ልነግርህ ምን አለሽ አለኝ። እኔ እንጃ ሄሎ ስል ዘጋብኝ። ቆይ ልደውላልና በጋሞኛ አለ። ምን ነው አልኩት። ፓክሽ ሆስፒታል ዕቃ ጠፍቷል አለኝ። በስመ አብ ወይኔ አቤ አንተ ላይ እንዳያሳቡ ነው ያልኩት። ነው የሚኖሩ ብዙ እናቶች አሉ በጣም እያወቁ እንዳላወቁ፣ ቴክስቱን አንብባ እንዳላነበበች፣ ፎቶውን አይታ እንዳላየች። ያ ሆስፒታል ዕቃ ጠፍቷል ምናምን አለ። እሺ በቃ እሺ ሂድና ዶሮ እንደሚታረድ አውቃለሁ። ሂደግ ለማንኛውም ግን አልኩት ሁሉን ጥበቃዎች ጠይቃቸው በስርዓት እንዳትቸኩል፣ ራስን ተሳስተክ ሌላ ስተት ውስጥ እንዳትገባ፣ ነገ ክፈሉ ምናምን እንዳንባል። ይሄ መልእክቱ ምን እንደሆነ ነገር ልጅ ይዘህ እንዳትመጣ ማለት ነው። ቢገባው ግን አልቋል ሁሉም ጉዳይ። ሄደ አረደ። 8 ሰዓት መጣ። ሲመጣ ምንም ዳቦ እየደፋው ነበረ። እዛን አቤ እንዴት ሆንክ አልኩት። ባክሽ ሰውዬው ቁልፉን ይዞ ጠፍቶ ለራሱ ጥበቃው ምናምን አለ። አሁን አንተ ማራዳን የማራዳ ችግር የለም አልኩና ጻያጥ ምን መሆን አለብኝ? የእሷን ስልክ ወደ እኔ ስልክ መገልበጥ አለብኝ። ስልኳን ወሰድኩኝ። ከዛ ሜሴጅ ውስጥ ስገባ አባቴ ይሄ ቀሚስ ለብሶ ቅን የሚለውን እንትን ሜሴጅ ላይ የሚመጡት የለም ኢሞጂዎቹ? አዎ እሱ አለ። እሷ ልብ ልካለች እንዴ ሚላል ነገሩ የቀለጠ ከተማ ወይኔ ልብሽ እንዴት የተንቀጠቀጠ እንደምታይ ሳልኩት ዝም ብዬ ሰውነቴ ተንቀጠቀጠ። ምን አልኩኝ። ከዛም በኋላ ላይ ከቤታችን በጣም ጎበዝ ነው፣ አትክልት ምናምን በደንብ ይሰራል። ግቢያችን በጣም ትልቅ ነበር። ጎመን ለነገ ልቆርጥ ነው፣ ለማታ ለራት ልቆርጥ ነው ብዬ ጎመን ውስጥ ገብቼ ድፍት ነው ያልኩት። በቃ እግዚአብሔር ወይ አውጣኝ ከፈተና። ምህረት ልጅሽ እንዳይሞት፣ ምህረት ልጅሽ እንዳይሞት ብቻ ነው የምለው። እንዳታለቅሽ፣ ሳቂ፣ ራሴ ነሽ በጥፌ አንቺ ራስሽ ነሽ። ሲጀመር ውለታን ለሚያውቅ ነው ውለታን የምትዩ። ለምን ድብና አይልም? የምን ቤት ነሽ? ባይዘው ግን እኮ ስተት እኮ አልሰራሽም። ስተት ነው ማዳይኔ፣ ስተት አይደለም። ህይወቴን ለሱ ለመስጠት መወሰኔ ግን ትልቁ ይቅር ማልለው ራሴን ድደብ አድርጌ የወሰንኩት ትልቁ ውሳኔ ነው። ድድብና ግን ድድብና ነው አይደለም። ልንገርክ፣ ስሜትን ተከትለ በምታደርገው ነገር በሙሉ ደደብ ስለሆን ግን ማስተዋል ብትችል። ግን ምን አስበሽ ነው ያደረግሽው? ለአንድ ሰው እግዚአብሔር ከሰጠው ልካሰው ነው። ታዲያ እና ለምንድን ነው በመልካም